ድንግል ማርያም ይቅር በይኝ እንደማለት ሲጋራና ጫት ይዤ ቁጭ አልኩ። እመቤቴ ይቅር በይኝ ብዬ እንደማልቀስ መሸታ ቤት ላይ ቆምኩ። አምላኬ ሆይ ይቅር በለኝ እንደማለት ማያን ቦታ ላይ ቆሜ ተገኘው። አሁን እንዴት ብዬ ይቅር በለኝ ልበለው? እንዴት ብዬ አምላኬ ይቅር በለኝ ልበለው? ከየትስ ድፍረቱ ይምጣ? እንዴትስ ይቅርታ ጠይቀው? ተሸማቀቅኩ። ወደ ፈጣሪ ቤት ወደ ድንግል ማርያም ቤት መመለስ ብፈልግም ግን አልቻልኩም። ስራ ያሳፈረኝ፣ አሸማቀቀኝ። ደጃፉ ላይ እንዴት ብዬ ልቁም? እንዴት ደጃፉ ላይ ቆሜ ድንግል ማርያም ይቅር በይኝ ልበላት? ኃጢአቴ በዛ። ምን ላድርግ? ከእምነቴ ሱሱ በለጠብኝ። ቀን በቀን ጫት ይዞ መገኘት፣ ቀን በቀን ሲጋራ ይዞ መቆም፣ ቀን በቀን በጠርሙስ ቢራ ይዞ ክለብ ላይ መቆም በለጠብኝ። አሁን ግን መሮኛል፣ በቅቶኛል። እናቴ ድንግል ማርያም እቅፍ ውስጥ መግባት አምሮኛል፣ እፈልጋለሁ። እንዴት ብዬ ይቅር በይኝ ልበላት? በየትኛው ድፍረቴ? እንዴት ልድፈራት? ኃጢአቴ በጣም ብዙ ነው። እንዴት ብዬ ይቅርታ ጠይቃት? በየትኛው አንደበቴ? በደሌ በጣም ብዙ ነው የበደልኳት። ይቅርታ የመጠየቅ ልቦና የለኝም። በጣም ነው የበደልኳት። እሷን ከመለመን ሱሱን አስበለጥኩት። ድንግል ማርያም አግዥኝ፣ እርጅኝ እንደማለት ሱሱ በልጦብኝ አሁን ምን ላድርግ? ድፍረቱን ከየት ላምጣው? እንዴት ይቅርታ ጠይቃት? እንዴት ሳድጌ? በየትኛው አንደበቴ? እንዴትስ ብዬ? እንዴትስ አድርጌ? እንዴት ሳድጌ እናቴ ይቅር በይኝ ልበላት? በየትኛው አንደበቴ ይቅርታ አድርጊልኝ ልበላት? በየትኛው አንደበቴ እግዚአብሔር ሆይ አባቴ ይቅር በለኝ ልበለው? ትንሽ እኮ አይደለም የበደልኩት፣ በጣም ብዙ ከመሆኑ የተነሳ ተሸማቀቅኩ። እንዴት ይቅርታ አልጠይቀው? እንዴት ደጃፉ ላይ ሄጄ ልቁም? በየትኛው ድፍረት? ተሸማቀቅኩ። ደጃፉ ላይ ለመሄድ ፈልግና ልክ መንገዱን ስጀምረው ስራ ያሳፍረኝና ተመልሼ ወደ ቤት እመጣለሁ። እንዴት ብዬ ደፍሬ ደጃፉ ላይ ልሂድ? እንዴት ብዬ? በደላይ በጣም ብዙ ከመሆኑ የተነሳ ልክ ቤቱ ልሄድ ብዬ ቤቴን ከፍቼ ወጥቼ መንገዴን እንደጀመርኩ ተመልሼ ወደ ቤት እመጣለሁ። ከዚህ ስለኛ ኃጢአቴ ከመብዛቱ የተነሳ ስሙን እንኳን ለመጥራት እሸማቀቃለሁ። እመቤቴ ለማለት በጣም እሸማቀቃለሁ። ምን ላድርግ? ምንስ ባደርግ ይቅር ትለኛለች? ምን ባደርግ ነው ይቅርታ የምታደርግልኝ?